ሰላም ጤና ይስጥልን ውድ አድማጮቻችን፣ በቅድሚያ ሲኢኦ አማሪክን እያደነቅን የገጠር አፍቃሪ ከሆኑ በጥሞና ይከታተሉን። ገጠር አብዛኛው ጥሩ ነገር እንዳለ ሆኖ 95% የኤሌክትሪክ አገልግሎት የሌለበት፣ 80% እና ከዛ በላይ የመንገድ አገልግሎት የሌለበት፣ አንድ ሰው ገበያ ወይም አስቤዛ ለመግዛት በትንሹ ቅርብ ለከተማ ቅርብ የሆነ ከሆነ 1 ሰዓት የሚጓዝበት፣ እንዲሁም ሩቅ የሆኑት ደግሞ ለ7 ሰዓት ሊጓዙ ይችላሉ። አስቡት። ክረምት ደግሞ ከሆነ ይህ በጥፍ ሊሆን ይችላል። ምክንያቱም የሀገራችን ክፍል አብዛኛውን ጊዜ ሸጦች ወይም ወራጅ ወንዞች ያሉ ሲሆን በክረምት ከአፍ እስከ አፋቸው ጢቅ ብለው ይሞላሉ። በዚህን ጊዜ ጉዟችሁ የተገደበ ይሆናል ማለት ነው። አሊያም መሃል መንገድ ከደረሱ በኋላ በውሃ ሙላት ምክንያት እንደገና ፊቶን አዙረው ወደ ቤቱ ሊመለሱ ይችላል። በለስ ቀንቶት ገበያ ደርሰው ሲመለሱ ደግሞ ውሃው ጢቅ ብሎ ሊያገኙት ይችላሉ። በዚህ አጋጣሚ የእግዚአብሔር እንግዳ ብለው ከማያውቁት ሰው ቤት ያድራሉ። መቼም የአገሬ ሰው የዋህና ገራገር ነውና ቤት ለእግዚአብሔር ነው በማለት በጠዋት አሳድሮ በጠዋት ወደ ቤቱ ይሸኝዎታል። እንደዚሁም የጋማ ከብት ፈረስ ወይም አህያ አሊያም በቅሎ ከሌሎት ደግሞ ዋጋዎትን በትከሻው ወይም በራስዎ ተሸክመው ተራራውን ወጠው ቁልቁለቱን ወርደው ሜዳውን አቋርጠው ወደ ቤቱ ይመለሳሉ ማለት ነው። ይህም የገጠር ኑሮ ወሰብሰብ ያደርገዋል ማለት ነው። በአጋጣሚ የእርስዎ ሰፈር የኮረኮንች መንገድ ካለው በቅጥቅጥ መኪና ጢቅ ተብለው ተሞልተው አሊያም ኮርቶ መጋለው ላይ ቁጭ ብለው የገጠሩን መንገድ በመኪና ላይ ሆነው ይሸከሽኩታል ማለት ነው። ይህ እንግዲህ እድለኞችና በሰፈራቸው የኮረኮንች መንገድ ያለ ነው ማለት ነው። ውድ አድማጮቻችን፣ ለዛሬው የያዝንላችሁ ዝግጅት ይመስላል። ስላዳመጣችሁን እናመሰግናለን። ሰብስክራይብ አድርጉ።